ቤተሰብ እንዴት ናችሁ? ተመላለሽ እንዳትሉም ወሬ ያበዛሁባችሁ። ያው የመጣሁበትን ምክንያት ለመክሰስ ሰዓት እንደዚህ እንሰራለን ማለት ነው። የመጣሁበትን ምክንያት ሰብስክራይብ አድርጉልን፣ አበረታቱን፣ የሚደረገውን አድርጉልን። ይሁን እንደዚህ አድርገን ላው ላይ እንግዲህ መተናል። ይሄን ይመስላል። ልናቀርብ ነው ማለት ነው። ወደ ማቅረቡ እየሄድን ነው። ያው እንደዚህ ማለት ነው። እንደዚህ አድርጌዋለሁ። ከዛ በኋላ ወደ ጥበሳ ገባለሁ ማለት ነው። እንቁላል እዚህ ጋር ጥጃለሁ ከእንቁላል ጋር ነው። ጨርሰናል። እንደዚህ አድቦልቡሌ ሳህን ላይ ነው ያደረኩት። እናንተ እዚህ ላይ ማድረግ ትችላላችሁ እና ወይም ደግሞ ሰፊ መክተፊያው ካለ እዛ ላይ ማድረግ ትችላላችሁ። እኔ ግን እንደዚህ ነው ያደረኩት እና አሁን ወደ መጥበሱ እሄዳለሁ ማለት ነው። ስንጨርስ እንመጣለን እና አበረታቶኝ። ይሄው ጨርሰናል። መተናል። ይሄ እንትን ነው፣ ጅብን ነው። ይሄን ነገር ፈቅፍቅ የሆነ ማለት ነው። ይሄን ነገር በዚህ ነው ያደረኩት እና እንቁላል ደግሞ በዚህ ጋር ላይ እና ይሄን ይመስላል። ከወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያ ጓደኛዬን እያሳቀችኝ ነው እዚህ ጋር እና ይሄን ይመስላል እህቶቼ። ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ግን እኔ ቪዲዮ ለመስራት ነው እና አብዛኛው ጊዜ ለመክሰስ ጊዜ ነው ወይም ደግሞ ጠዋት ቁርስ ላይ ማለት ነው የምንጠቀመው። እንደዛ ነው እና አመሰግናለሁ። ሞክሩት፣ ትወዱታላችሁ እና አበረታቱኝ። ይሄው ጨርሰናል። መተናል። ይሄ እንትን ነው፣ ጅብን ነው። ይሄን ነገር ፈቅፍቅ የሆነ ማለት ነው። ይሄን ደግሞ አብዛኛው አይደረግም። ከተፈለገ ይደረጋል። ያው ብዙውን ጊዜ እንቁላል ደግሞ አይደረግም። አንዳንድ ሰው እንቁላልም እንደዚህ ያደርጋል። ወይም ደግሞ ያው እንደምታውቁት ፉል ምናምን የሚደረገው ያው በየቤቱ ይለያያል፣ እንደየቤቱ ይለያያል እና አብዛኛው ደግሞ ሻይ ሀሊብ ጋር ይቅርታ ግን ለድምፅ ጥራቱ ጠዋት ቁርስ ላይ ማለት ነው እና እንደዛ ነው እላችኋለሁ። ቤተሰብም ያልሆናችሁ ቤተሰብ መሆን ትወዱታላችሁ እላችኋለሁ እና ስላዳመጣችሁኝ አመሰግናለሁ። አበረታቶች ሰብስክራይብ አድርጉልኝ። ቢያንስ ቪዲዮ እንዲገባ ወሬ ያበዛሁባችሁ። ያው የመጣሁበትን ሰላም በድጋሚ መተናል። ቤተሰብ አገኛችሁ እንደሆነመሻችሁ አለን። እግዚአብሔር ይመስገን። ይኸው ዛሬ በጣም መተናል። ምክንያት ነው ለመክሰስ ሰብስክራይብ አድርጉልኝ ነው። ያው ሙሉ ግብአቱን አላስገባሁኝም እንዳልኳችሁ። አንዳንድ ሰው ቤኪንግ ፓውደር ይጨምራል፣ እንደዚህ አድርገን ሪንጎ ይጨምራል፣ ፈሳሽ ወተት ማለት ነው። እኔ ያንን ነገር አላደርግም እና ድንገት እንደዚህ እንትን ሲለኝ ሲለኝ እሰራለሁ እንጂ ይሰራ። ይሄን ይመስላል እላችኋለሁ ቤተሰብ እና እንደዛ ነው እላችኋለሁ። ወደ ማቅረቡ እየሄድን ነው። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደዚህ ማለት ነው። እንደዚህ ያው እኔም በማውቀው ነው። ደግሞ ሌላ አሰራር ይኖራል። የማውቀው ነው እና ማለቀውን ደግሞ እንድታስተምሩ አድቦልቡሌ ሳህን ላይ ነው ያደረኩት። እናንተ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ አስተያየታችሁን ጻፉልኝ። እንደጋገፍ ያኔ አንዱ ለአንዱ ስንጨርስ እንደጋገፍ ነው ባህላችን። እንደጋገፍ እና አበረታቱኝ።
እና የማላውቀውን ደግሞ ግን ለቪዲዮ ጥራት ይቅርታ እየጠየቁኝ ማለት ነው። አብዛኛውን ጊዜ ለምን እዚህ ጋር ልጆች ስላሉ ነው እንትን የምለው አብዛኛውን የማላወራው ማለት ነው። እና አብዛኞቻችን ምንድነው የሚሉት እናውቃለን። እና ለቪዲዮ ጥራት ይቅርታ በአንድ እጄ እየቀረጽኩ ስለሆነ ያው ስሬም ደግሞ ማዳም አጠፋምና ለዛ ነው። ያው ታውቃላችሁ እነሱ እንዴት ከኋላችን እንደሚመጡ እና ለዛ ነው አስተካክላለሁ። እና ያላቸውን አስተያየት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እህት ወንድሞቼ በስደትም በሀገር ውስጥም በውጭም ያላችሁ በስደትም ያላችሁ አበረታቱኝ። ትንሽዬ ጨው ተወደዳችሁት ቪዲዮውን በሌላ ቪዲዮ እንድመጣ አበረታቱኝ በሻይ ማንኪያ በትንሹ እላችኋለሁ። አመሰግናለሁ። እና ኒዶ ወተት ማለት ነው። ይሄን እናደርጋለን። ብዙ አይደለም ያኔ የተወሰነ አንድ ፍንጀል ወይ ሁለት ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሩ ከሆነ አንድ ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ትንሽ ነው ያደረኩት እና መክሰስን ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት ትንሽዬ ዘይት አንድ የሾርባ ማንኪያ ማለት ነው። እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ የማደርገው እጄን እንዳያቃጥልኝ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። እንደዚህ ማለት ነው። እንደዚህ አድርጌዋለሁ። ከዛ በኋላ ወደ ጥበሳ እገባለሁ ማለት ነው። እንቁላል እዚህ ጋር ጥጃለሁ ከእንቁላል ጋር ነው። ይሄው ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፍቅፍቅ የሆነ ማለት ነው። ይሄን ደግሞ አብዛኛው አይደረግም። ከተፈለገ ይደረጋል። ያው ብዙውን ጊዜ እንቁላል ደግሞ አይደረግም። አንዳንድ ሰው እንቁላልም እንደዚህ ያደርጋል። ወይም ደግሞ ያው እንደምታውቁት ፎል ምናምን የሚደረገው ያው በየቤቱ ይለያያል፣ እንደየቤቱ ይለያያል። እና አብዛኛው ደግሞ ሻይ ከሻይ ሀሊብ ጋር ይቅርታ ግን ለድምፅ ጥራቱ ጠዋት ቁርስ ላይ ማለት ነው። እና እንደዛ ነው እላችኋለሁ። ቤተሰብም ያልሆናችሁ ቤተሰብ እንሆን ትወዱታላችሁ እላችኋለሁ። እና ስላዳመጣችሁኝ አመሰግናለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። ቢያንስ ቪዲዮ እንዲቀር ወሬ ያበዛባችሁ የመጣሁበትን ሰላም በድጋሚ መተናል። ቤተሰብ እንደሆነመሻችሁ አለን እግዚአብሔር ይመስገን። ዛሬ በፊት መተናል። ምንድን ነው ለመክሰስ ያው ሙሉ ግብአቱን አላስገባሁኝም እንዳልኳችሁ። አንዳንድ ሰው ቤኪንግ ፓውደር ይጨምራል፣ እንደዚህ አድርገን ሪንጎ ይጨምራል።
ፈሳሽ ወተት ማለት ነው። እኔ ያንን ነገር አላረግም እና ድንገት እንደዚህ እንትን ሲሉኝ ስሪ ሲሉኝ ይሰራል እንጂ ጊዜ አይሰራ። ይሄን ይመስላል እላችኋለሁ ቤተሰብ እና እንደዛ ነው እላችኋለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደዚህ ማለት ነው። ያው እኔ በማውቀው ነው ደግሞ ሌላ አሰራር ይኖረዋል። እኔ የማውቀው ነው እና ማለቀውን ደግሞ እንድታስተምሩ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ አስተያየታችሁን ጻፉልኝ። እንደጋገፍ ያኔ አንዱ ለአንዱ እንደጋገፍ ነውና ባህላችን እንደጋገፍ። አበረታቱኝ እና የማላቀውን ደግሞ ግን ለቪዲዮ ጥራት ይቅርታ እየጠየቁኝ ማለት ነው። አብዛኛውን ጊዜ ለምን እዚህ ጋር ልጆች ስላሉ ነው እንትን አብዛኛውን የማላወራው ማለት ነው። እና አብዛኞቻችን ምንድነው የሚሉት እናውቃለን እና ለቪዲዮ ጥራት ይቅርታ። በአንድ እጄ እየቀረጽኩ ስለሆነ ያው ስሬም ደግሞ ማዳም አጠፋምና ለዛ ነው። ያው ታውቃላችሁ እነሱ እንዴት ከኋላችን እንደሚመጡ እና ለዛ ነው አስተካክላለሁ። እና ያላቸውን አስተያየት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እህት ወንድሞቼ በስደትም በሀገር ውስጥም በውጭም ያላችሁ በስደትም ያላችሁ አበረታቱኝ። እና ትንሽዬ ጨው ተወደዳችሁት ቪዲዮውን በሌላ ቪዲዮ እንድመጣ አበረታቱኝ በሻይ ማንኪያ በትንሹ እላችኋለሁ። አመሰግናለሁ። እና ኒዶ ወተት ማለት ነው። ይሄን እናደርጋለን። ብዙ አይደለም ያኔ የተወሰነ አንድ ፍንጀል ወይ ሁለት ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሉ ከሆነ አንድ ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት ትንሽዬ ዘይት አንድ የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ የማደርገው እጄን እንዳያቃጥልኝ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፈቅፍቄው ነው ማለት ነው። ይሄን ነገር በዚህ ነው ያደረኩት እና እንቁላል ደግሞ ይወስዳለኝ እና ይሄን ይመስላል። ከወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያ ጓደኛዬን እያሳቀችኝ ነው እዚህ ጋር እና ይሄን ይመስላል እህቶቼ። ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ግን እኔ ቪዲዮ ለመስራት ነው እና አብዛኛው ጊዜ ለመክሰስ ጊዜ ነው ወይም ደግሞ ጠዋት ቁርስ ላይ ማለት ነው የምንጠቀመው። እንደዛ ነው
እና አመሰግናለሁ። ሞክሩት፣ ትወዱታላችሁ እና አበረታቱኝ። ሰላም ቤተሰብ እንዴት ናችሁ? ተመላለሽ እንዳትሉኝ ወሬ ያበዛሁባችሁ። ያው የመጣሁበትን ምክንያት ለመክሰስ ሰዓት እንደዚህ እንሰራለን ማለት ነው። የመጣሁበትን ምክንያት ሰብስክራይብ አድርጉልን፣ አበረታቱን፣ የሚደረገውን አድርጉልን። ይሁን እንደዚህ አድርገን ላው ላይ እንግዲህ መተናል ይሄን ይመስላል። ልናቀርብ ነው ማለት ነው። ወደ ማቅረቡ እየሄድን ነው። ጨርሰናል። እንደዚህ አድቦልቡሌ ሳህን ላይ ነው ያደረግኩት። እናንተ እዚህ ላይ ማድረግ ትችላላችሁ እና ወይም ደግሞ ሰፊ መክተፊያው ካለ እዛ ላይ ማድረግ ትችላላችሁ። እኔ ግን እንደዚህ ነው ያደረግኩት እና አሁን ወደ መጥበሱ እሄዳለሁ ማለት ነው። ስንጨርስ እንመጣለን እና አበረታቶኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ አላችሁ? እንዴት ናችሁ? እንዴት ከረማችሁ? አለን እግዚአብሔር ይመስገን። ዛሬ ኩብስ እንሰራለን። ያው አረቦቹ ምንድነው የሚሉት? አረቦቹ የሚሉት ቡሪ ነው። እኛ ደግሞ ያው ክብስ ነው የምንለው። እዚህ ጋር ሁለተኛውን ቁጥር ሁለቱን ዱቄት፣ ስኳር 2 ሲኒ አርጌያለሁ። ያው እንደየአስፈላጊነቱ ማለት ነው። እና በተረፈ ደህና ናችሁ? በዓል እንዴት አለፈ? ኢድ እንዴት አለፈ? እና ትንሽዬ ጨው አረጋለሁ። ትንሽ ያኔ በሻይ ማንኪያ በትንሹ ማለት ነው። እና ኒዶ ወተት ማለት ነው። ይሄን እናረጋለን። ብዙ አይደለም ያኔ የተወሰነ 1 ፍንጀል ወይ 2 ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሩ ከሆነ 1 ፍንጀል ሙሉ ማረግ ትችላላችሁ ማለት ነው። እኔ ትንሽ ነው ያደረኩት እና መክሰስን ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት፣ ትንሽዬ ዘይት 1 የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ የማደርገው እጄን እንዳያቃጥልኝ፣ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ያው እንደዚህ ማለት ነው። እንደዚህ አድርጌዋለሁ። ከዛ በኋላ ወደ ጥበሳ እገባለሁ ማለት ነው። እንቁላል እዚህ ጋር ጥጃለሁ ከእንቁላል ጋር ነው። ይሄው
ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፍቅፍቄው ነው ማለት ነው። ይሄን ደግሞ አብዛኛው አይደረግም። ከተፈለገ ይደረጋል። ያው ብዙውን ጊዜ እንቁላል ደግሞ አይደረግም። አንዳንድ ሰው እንቁላልም እንደዚህ ያደርጋል። ወይም ደግሞ ያው እንደምታውቁት ፎል ምናምን የሚደረገው ያው በየቤቱ ይለያያል፣ እንደየቤቱ ይለያያል። እና አብዛኛው ደግሞ ሻይ ሀሊብ ጋር ይቅርታ ግን ለድምፅ ጥራቱ ቁርስ ላይ ማለት ነው። እና እንደዛ ነው እላችኋለሁ። ቤተሰብም ያልሆናችሁ ቤተሰብ መሆን ትወዱታላችሁ እላችኋለሁ። እና ስላዳመጣችሁኝ አመሰግናለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። ቢያንስ ቪዲዮ እንዲቀር ወሬ ያበዛባችሁ የመጣሁበትን ሰላም በድጋሚ መተናል። ቤተሰብ እንደነመሻችሁ ያለን እግዚአብሔር ይመስገን። ይኸው ዛሬ በቁርስ መተናል። ምንድነው ለመክሰስ ቁርስ የሚሆን ነው። ያው ሙሉ ግብአቱን አላስገባሁኝም እንዳልኳችሁ። አንዳንድ ሰው ቤኪንግ ፓውደር ይጨምራል፣ እንደዚህ አድርገን ሪንጎ ይጨምራል፣ ፈሳሽ ወተት ማለት ነው። እኔ ያንን ነገር አላደርግም እና ድንገት እንደዚህ እንትን ሲሉኝ ሲሉኝ እሰራለሁ እንጂ አይሰራም። ይሄን ይመስላል እላችኋለሁ ቤተሰብ እና እንደዛ ነው እላችኋለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደዚህ ማለት ነው። ያው እኔ በማውቀው ነው። ደግሞ ሌላ አሰራር ይኖረዋል። እኔ የማውቀው ነው እና ማለቀውን ደግሞ እንድታስተምሩኝ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ አስተያየታችሁን ጻፉልኝ። እንደጋገፍ ያኔ አንዱ ለአንዱ መደጋገፍ ነውና ባህላችን እንደጋገፍ። አበረታቱኝ እና የማላቀውን ደግሞ ግን ለቪዲዮ ጥራት ይቅርታ እየጠየቁኝ ማለት ነው። አብዛኛውን ጊዜ ለምን እዚህ ጋር ልጆች ስላሉ ነው እንትን የሚለው አብዛኛውን የማላወራው ማለት ነው። እና አብዛኞቻችን ምንድነው የሚሉት እናውቃለን። እና ለቪዲዮ ጥራት ይቅርታ በአንድ እጄ እየቀረጽኩ ስለሆነ ያው ስሬም ደግሞ ማዳም አጠፋምና ለዛ ነው። ያው ታውቃላችሁ እነሱ እንዴት ከኋላችን እንደሚመጡ እና ለዛ ነው አስተካክላለሁ። እና ያላቸውን አስተያየት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እህት ወንድሞቼ በስደትም በሀገር ውስጥም በውጭም ያላችሁ በስደትም ያላችሁ አበረታቱኝ። ትንሽዬ ጨው ተወደዳችሁት ቪዲዮውን በሌላ ቪዲዮ እንድመጣ አበረታቱኝ በሻይ ማንኪያ እላችኋለሁ። አመሰግናለሁ። እና ኒዶ ወተት ማለት ነው። ይሄን እናደርጋለን። ብዙ አይደለም፣ ያኔ የተወሰነ አንድ ፍንጀል ወይ ሁለት ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሉ ከሆነ አንድ ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት፣ ትንሽዬ ዘይት አንድ የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ
እንደዚህ የማደርገው እጄን እንዳያቃጥልኝ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፍቅፍቄው ነው ማለት ነው። ይሄን ነገር በዚህ ነው ያደረኩት። እና እንቁላል ደግሞ ይወስዳለኝ እና ይህን ይመስላል። ከወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያ ጓደኛዬ እያሳቀችኝ ነው እዚህ ጋር እና ይህን ይመስላል እህቶቼ። ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ግን እኔ ቪዲዮ ለመስራት ነው እና አብዛኛው ጊዜ ለመቅሰስ ጊዜ ነው ወይም ደግሞ ጠዋት ቁርስ ላይ ማለት ነው የምንጠቀመው። እንደዛ ነው እና አመሰግናለሁ። ሞክሩት፣ ትወዱታላችሁ እና አበረታቱኝ። ሰላም ቤተሰብ እንዴት ናችሁ? ተመላለሽ እንዳትሉኝ ወሬ ያበዛሁባችሁ። ያው የመጣሁበትን ምክንያት ለመቅሰስ ሰዓት እንደዚህ እንሰራለን ማለት ነው። የመጣሁበትን ምክንያት ሰብስክራይብ አድርጉልን፣ አበረታቱን፣ የሚደረገውን አድርጉልን። ይሁን እንደዚህ አድርገን ላው ላይ እንግዲህ መተናል። ይሄን ይመስላል። ልናቀርብ ነው ማለት ነው። ወደ ማቅረቡ እየሄድን ነው። ጨርሰናል። እንደዚህ አድቦልቡሌ ሳህን ላይ ነው ያደረግኩት። እናንተ እዚህ ላይ ማድረግ ትችላላችሁ እና ወይም ደግሞ ሰፊ መክተፊያው ካለ እዛ ላይ ማድረግ ትችላላችሁ። እኔ ግን እንደዚህ ነው ያደረግኩት እና አሁን ወደ መጥበሱ እሄዳለሁ ማለት ነው። ስንጨርስ እንመጣለን እና አበረታቶኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ አላችሁ? እንዴት ናችሁ? እንዴት ከረማችሁ? አለን እግዚአብሔር ይመስገን። ዛሬ ኩብስ እንሰራለን። ያው አረቦቹ ምንድነው የሚሉት? አረቦቹ የሚሉት ቡሪ ነው። እኛ ደግሞ ያው ኩብስ ነው የምንለው። እዚህ ጋር ሁለተኛውን ቁጥር ሁለቱን ዱቄት ስኳር 2 ሲኒ አርጌያለሁ። ያው እንደየአስፈላጊነቱ ማለት ነው። እና በተረፈ ደህና ናችሁ? በዓል እንዴት አለፈ? ኢድ እንዴት አለፈ? እና ትንሽዬ ጨው አረጋለሁ። ትንሽ ያኔ በሻይ ማንኪያ በትንሹ ማለት ነው። እና ኒዶ ወተት ማለት ነው። ይሄ ነው እናረጋለን። ብዙ አይደለም ያኔ የተወሰነ 1 ፍንጀል ወይ 2 ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሩ ከሆነ 1 ፍንጀል ሙሉ ማረግ ትችላላችሁ ማለት ነው። እኔ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት፣ ትንሽዬ ዘይት 1 የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን።
በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ የማደርገው እጄን እንዳያቃጥልኝ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው፣ ጅብን ነው። ይሄን ነገር ፍቅፍቅ የሆነ ማለት ነው። ይሄን ደግሞ አብዛኛው አይደረግም። ከተፈለገ ይደረጋል። ያው ብዙውን ጊዜ አይደረግም። አንዳንድ ሰው እንቁላልም እንደዚህ ያደርጋል። ወይም ደግሞ ያው እንደምታውቁት ፉል ምናምን የሚደረገው ያው በየቤቱ ይለያያል፣ እንደየቤቱ ይለያያል። እና አብዛኛው ደግሞ ሻይ ከሻይ አሊብ ጋር ይቅርታ ግን ለድምፅ ጥራቱ ጠዋት ቁርስ ላይ ማለት ነው። እና እንደዛ ነው እላችኋለሁ። ቤተሰብም ያልሆናችሁ ቤተሰብ የሚሆን ትወዱታላችሁ እላችኋለሁ። እና ስላዳመጣችሁኝ አመሰግናለሁ። አበረታቶች ሰብስክራይብ አድርጉልኝ። ቢያንስ ቪዲዮ እንዲገባ ወሬ ያበዛባችሁ ሰላም በድጋሚ መተናል። ቤተሰብ አለን እግዚአብሔር ይመስገን። ይኸው ዛሬ በፊት መተናል። ምንድነው ለመክሰስ ያው ሙሉ ግብአቱን አላስገባሁኝም እንዳልኳችሁ። አንዳንድ ሰው ቤኪንግ ፓውደር ይጨምራል፣ እንደዚህ አድርገን ሪንጎ ይጨምራል፣ ፈሳሽ ወተት ማለት ነው። እኔ ያንን ነገር አላረግም እና ድንገት እንደዚህ እንትን ሲሉኝ ሲሉኝ እሰራለሁ እንጂ አይሰራም። ይሄን ይመስላል እላችኋለሁ ቤተሰብ። እና እንደዛ ነው እላችኋለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደዚህ ማለት ነው። ያው እኔ በማውቀው ነው። ደግሞ ሌላ አሰራር ይኖረዋል። የማውቀው ነው እና ማለቀውን ደግሞ እንድታስተምሩ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ አስተያየታችሁን ጻፉልኝ። እንደጋገፍ ያኔ አንዱ ለአንዱ ስንጨርስ መደጋገፍ ነውና ባህላችን እንደጋገፍ። አበረታቱኝ እና የማላውቀውን ደግሞ ግን ለቪዲዮ ጥራት ይቅርታ እየጠየኩኝ ማለት ነው። አብዛኛውን ጊዜ ለምን እዚህ ጋር ልጆች ስላሉ ነው እንትን የሚለው አብዛኛውን የማላወራው ማለት ነው። እና አብዛኞቻችን ምንድነው የሚሉት እናውቃለን። እና ለቪዲዮ ጥራት ይቅርታ። በአንድ እጄ እየቀረጽኩ ስለሆነ ያው ስሬም ደግሞ ማዳም አጠፋምና ለዛ ነው። ያው ታውቃላችሁ እነሱ እንዴት ከኋላችን እንደሚመጡ እና ለዛ ነው አስተካክላለሁ። እና ያላቸውን አስተያየት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እህት ወንድሞቼ በስደትም በሀገር ውስጥም በውጭም ያላችሁ በስደትም ያላችሁ አበረታቱኝ። ተወደዳችሁት ቪዲዮውን በሌላ ቪዲዮ እንድመጣ አበረታቱኝ እላችኋለሁ። አመሰግናለሁ። እና ኒዶ ወተት ማለት ነው። ይሄ ነው እናደርጋለን።
ብዙ አይደለም፣ ያኔ የተወሰነ አንድ ፍንጀል ወይ ሁለት ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሩ ከሆነ አንድ ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት፣ ትንሽዬ ዘይት፣ አንድ የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ የማደርገው እጄን እንዳያቃጥልኝ፣ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው፣ ጅብን ነው። ይሄን ነገር ፍቅፍቅ ነው ማለት ነው። ይሄን ነገር በዚህ ነው ያደረኩት። እና እንቁላል ደግሞ በዚህ ጋር ላይ እና ይህን ይመስላል። ከወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያ ጓደኛዬ እያሳቀችኝ ነው እዚህ ጋር እና ይህን ይመስላል እህቶቼ። ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ግን እኔ ቪዲዮ ለመስራት ነው እና አብዛኛው ጊዜ ለመክሰስ ጊዜ ነው ወይም ደግሞ ጠዋት ቁርስ ላይ ማለት ነው የምንጠቀመው። እንደዛ ነው እና አመሰግናለሁ። ሞክሩት፣ ትወዱታላችሁ እና አበረታቱኝ። ያው እንደዚህ ማለት ነው። እንደዚህ አድርጌዋለሁ። ከዛ በኋላ ወደ ጥበሳ ገባለሁ ማለት ነው። እንቁላል እዚህ ጋር ጥጃለሁ ከእንቁላል ጋር ነው። ይሄው ጨርሰናል። መተናል። ይሄ እንትን ነው፣ ጅብን ነው። ይሄን ነገር ፍቅፍቅ የሆነ ማለት ነው። ይሄን ደግሞ አብዛኛው አይደረግም። ከተፈለገ ይደረጋል። ያው ብዙውን ጊዜ አይደረግም። አንዳንድ ሰው እንቁላልም እንደዚህ ያደርጋል። ወይም ደግሞ ያው እንደምታውቁት ፉል ምናምን የሚደረገው ያው በየቤቱ ይለያያል፣ እንደየቤቱ ይለያያል። እና አብዛኛው ደግሞ ሻይ ሀሊብ ጋር ይቅርታ ግን ለድምፅ ጥራቱ ጠዋት ቁርስ ላይ ማለት ነው። እና እንደዛ ነው እላችኋለሁ። ቤተሰብም ያልሆናችሁ ቤተሰብ መሆን ትወዱታላችሁ እላችኋለሁ። እና ስላዳመጣችሁኝ አመሰግናለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። ቢያንስ ቪዲዮ እንዲገባ ወሬ ያበዛባችሁ ያው የመጣሁበትን ሰላም በድጋሚ መተናል። ቤተሰብ እንደነመሻችሁ አለን፣ እግዚአብሔር ይመስገን። ዛሬ በፊት መተናል። ምንድን ነው ለመክሰስ ነው። ያው ሙሉ ግብአቱን አላስገባሁኝም እንዳልኳችሁ። አንዳንድ ሰው ቤኪንግ ፓውደር ይጨምራል፣ እንደዚህ አድርገን ሪንጎ ይጨምራል፣ ፈሳሽ ወተት ማለት ነው። እኔ ያንን ነገር አላደርግም እና ድንገት እንደዚህ እንትን ሲሉኝ ሲሉኝ ይሰራል እንጂ ጊዜ አይሰራ። ይሄን ይመስላል እላችኋለሁ ቤተሰብ
እና እንደዛ ነው እላችኋለሁ። ወደ ማቅረቡ እየሄድን ነው። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደዚህ ማለት ነው። እንደዚህ ያው እኔም በማውቀው ነው። ደግሞ ሌላ አሰራር ይኖረዋል። የማውቀው ነው እና ማለቀውን ደግሞ እንድታስተምሩ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ አስተያየታችሁን ጻፉልኝ። እንደጋገፍ ያኔ አንዱ ለአንዱ መደጋገፍ ነውና ባህላችን እንደጋገፍ። አበረታቱኝ እና የማላውቀውን ደግሞ ግን ለቪዲዮ ጥራት ይቅርታ እየጠየኩኝ ማለት ነው። አብዛኛውን ጊዜ ለምን እዚህ ጋር ልጆች ስላሉ ነው እንትን የምለው አብዛኛውን የማላወራው ማለት ነው። እና አብዛኞቻችን ምንድነው ማለት እናውቃለን። እና ለቪዲዮ ጥራት ይቅርታ በአንድ እጄ እየቀረጽኩ ስለሆነ ያው ስሬም ደግሞ ማዳም አጠፋምና ለዛ ነው። ያው ታውቃላችሁ እነሱ እንዴት ከኋላችን እንደሚመጡ እና ለዛ ነው አስተካክላለሁ። እና ያላቸውን አስተያየት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እህት ወንድሞቼ በስደትም በሀገር ውስጥም በውጭም ያላችሁ በስደትም ያላችሁ አበረታቱኝ። እና ትንሽዬ ጨው ተወደዳችሁት ቪዲዮውን በሌላ ቪዲዮ እንድመጣ አበረታቱኝ በሻይ ማንኪያ በትንሹ እላችኋለሁ። አመሰግናለሁ። እና ኒዶ ወተት ማለት ነው። ይሄን እናደርጋለን። ብዙ አይደለም ያኔ የተወሰነ አንድ ፍንጀል ወይ 2 ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሩ ከሆነ አንድ ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት ትንሽዬ ዘይት አንድ የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ ማረገው እጄን እንዳያቃጥልኝ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፈቅፍቅ የሆነ ማለት ነው። ይሄን ነገር በዚህ ነው ያደረኩት። እና እንቁላል ደግሞ ይወስዳለኝ እና ይሄን ይመስላል። ከወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያ ጓደኛዬን እያሳቀችኝ ነው እዚህ ጋር እና ይሄን ይመስላል እህቶቼ። ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ግን እኔ ቪዲዮ ለመስራት ነው እና አብዛኛው ጊዜ ለመክሰስ ጊዜ ነው ወይም ደግሞ ጠዋት ቁርስ ላይ ማለት ነው የምንጠቀመው። እንደዛ ነው እና አመሰግናለሁ። ሞክሩት፣ ትወዱታላችሁ እና አበረታቱኝ። ሰላም ቤተሰብ እንዴት ናችሁ? ተመላለሽ እንዳትሉኝ
ወሬ ያበዛባችሁ ያው የመጣሁበትን ምክንያት ለመክሰስ ሰዓት እንደዚህ እንሰራለን ማለት ነው። የመጣሁበትን ምክንያት ሰብስክራይብ አድርጉልን፣ አበረታቱን፣ የሚደረገውን አድርጉልን። ይሁን እንደዚህ አድርገን ላው ላይ እንግዲህ መተናል ይሄን ይመስላል። ልናቀርብ ነው ማለት ነው። ወደ ማቅረቡ እየሄድን ነው። ጨርሰናል። እንደዚህ አድቦልቡሌ ሳህን ላይ ነው ያደረግኩት። እናንተ እዚህ ላይ ማድረግ ትችላላችሁ እና ወይም ደግሞ ሰፊ መክተፊያው ካለ እዛ ላይ ማድረግ ትችላላችሁ። እኔ ግን እንደዚህ ነው ያደረግኩት እና አሁን ወደ መጥበሱ እሄዳለሁ ማለት ነው። ስንጨርስ እንመጣለን እና አበረታቶኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ነው ወይ አላችሁ? እንዴት ናችሁ? እንዴት ከረማችሁ? አለን እግዚአብሔር ይመስገን። ዛሬ ኩብስ እንሰራለን። ያው አረቦቹ ምንድን ነው የሚሉት? አረቦቹ የሚሉት ቡሪ ነው። እኛ ደግሞ ያው ኩብስ ነው የምንለው። እዚህ ጋር ሁለተኛውን ቁጥር ሁለቱን ዱቄት፣ ስኳር 2 ሲኒ አርጌያለሁ። ያው እንደየአስፈላጊነቱ ማለት ነው። እና በተረፈ ደህና ናችሁ? በዓል እንዴት አለፈ? ኢድ እንዴት አለፈ? እና ትንሽዬ ጨው አረጋለሁ። ትንሽ ያኔ በሻይ ማንኪያ በትንሹ ማለት ነው። እና ኒዶ ወተት ማለት ነው። ይሄን እናረጋለን። ብዙ አይደለም ያኔ የተወሰነ 1 ፍንጀል ወይ 2 ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሰሉ ከሆነ 1 ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት፣ ትንሽዬ ዘይት 1 የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው ይህን የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ የማደርገው እጄን እንዳያቃጥልኝ፣ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል። ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፍቅፍቅ የሆነ ማለት ነው። ይሄን ደግሞ አብዛኛው አይደረግም። ከተፈለገ ይደረጋል። ያው ብዙውን ጊዜ
እና እንቁላል ደግሞ አይደረግም። አንዳንድ ሰው እንቁላልም እንደዚህ ያደርጋል ወይም ደግሞ ያው እንደምታውቁት ፎል ምናምን የሚደረገው ያው በየቤቱ ይለያያል፣ እንደየቤቱ ይለያያል። እና አብዛኛው ደግሞ ሻይ ከሻይ ሀሊብ ጋር ይቅርታ ግን ለድምፅ ጥራቱ እና እንደዛ ነው እላቸዋለሁ። ቤተሰብም ያልሆናችሁ ቤተሰብ እንሆን ትወዱታላችሁ እላችኋለሁ። እና ስላዳመጣችሁኝ አመሰግናለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። ቢያንስ ቪዲዮ እንዲቀር ወሬ ያበዛባችሁ የመጣሁበትን ሰላም በድጋሚ መተናል። ቤተሰብ እንደነመሻችሁ አለን፣ እግዚአብሔር ይመስገን። ይኸው ዛሬ በቁርስ መተናል። ምንድነው ለመክሰስ ያው ሙሉ ግብአቱን አላስገባሁኝም እንዳልኳችሁ። አንዳንድ ሰው ቤኪንግ ፓውደር ይጨምራል፣ እንደዚህ አድርገን ሪንጎ ይጨምራል፣ ፈሳሽ ወተት ማለት ነው። እኔ ያንን ነገር አላረግም እና ድንገት እንደዚህ እንትን ሲሉኝ ሲሉኝ እሰራለሁ እንጂ አይሰራም እላችኋለሁ ቤተሰብ። እና እንደዛ ነው እላችኋለሁ። አበረታቱኝ፣ ሰብስክራይብ አድርጉልኝ። እንደዚህ ማለት ነው። ያው እኔ በማውቀው ነው ደግሞ ሌላ አሰራር ይኖረዋል። የማውቀው ነው እና ማለቀውን ደግሞ እንድታስተምሩኝ ሰብስክራይብ አድርጉልኝ፣ አበረታቱኝ፣ አስተያየታችሁን ጻፉልኝ። እንደጋገፍ ያኔ አንዱ ለአንዱ እንደጋገፍ ነውና ባህላችን፣ እንደጋገፍ አበረታቱኝ። እና የማላቀውን ደግሞ ግን ለቪዲዮ ጥራት ይቅርታ እየጠየቁኝ ማለት ነው። አብዛኛውን ጊዜ ለምን እዚህ ጋር ልጆች ስላሉ ነው እንትን የሚለው አብዛኛውን የማላወራው ማለት ነው። እና አብዛኞቻችን እናውቃለን። እና ለቪዲዮ ጥራት ይቅርታ በአንድ እጄ እየቀረጽኩ ስለሆነ ያው ስሬም ደግሞ ማዳም አጠፋምና ለዛ ነው። ያው ታውቃላችሁ እነሱ እንዴት ከኋላችን እንደሚመጡ እና ለዛ ነው አስተካክላለሁ። እና ያላቸውን አስተያየት ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። እህት ወንድሞቼ በስደትም በሀገር ውስጥም በውጭም ያላችሁ በስደትም ያላችሁ አበረታቱኝ። ተወደዳችሁት ቪዲዮውን በሌላ ቪዲዮ እንድመጣ አበረታቱኝ በሻይ ማንኪያ እላችኋለሁ። አመሰግናለሁ። እና ኒዶ ወተት ማለት ነው። ይሄን እናደርጋለን። ብዙ አይደለም፣ ያኔ የተወሰነ አንድ ፍንጀል ወይ ሁለት ፍንጀል እንደየዱቄታችሁ ማለት ነው። ብዙ መሳሉ ከሆነ አንድ ፍንጀል ሙሉ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ትንሽ ነው ያደረኩት እና መክሰስም ይሆናል። አብዛኛውን ጊዜ ለቁርስም እንጠቀመዋለን። ዘይት፣ ትንሽዬ ዘይት አንድ የሾርባ ማንኪያ ማለት ነው። እና እንደዚህ እናደርጋለን እና በጣም ሞቅ ያለ ውሃ እንደየቤቱ ይለያል። ይኸው የሚያክል ውሃ ማለት ነው። በጣም የሚያቃጥል ውሃ ነው። እና ከዛ ሚክስ እንደዚህ ማረገው እጄን እንዳያቃጥልኝ፣ ውሃው በጣም ስለሚያቃጥል ማለት ነው። እና ተመልሰን እንመጣለን። አሁን ወደ ማሸት በጣም ይፈልጋል።
ያው እርሾ ምናምን አንዳንድ ሰው ቤኪንግ ፓውደር ይጨምራል። እኔ አላረግም። ቤኪንግ ፓውደር ያደርጋሉ፣ እኔ አላረግም። እና እንደዚህ ትንሽ በረድ ካለ በኋላ በእጄ ነው ማሸው። እና ከወደዳችሁት ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡልኝ። ተመልሼ እመጣለሁ ከሰራሁት በኋላ ማለት ነው። አሁን ወደ ማሸቱ ነው የምገባው። ይሄው ጨርሰናል። መተናል። ይሄ እንትን ነው ጅብን ነው። ይሄን ነገር ፈቅፍቄው ነው ማለት ነው። ይሄን ነገር በዚህ ነው ያደረኩት እና እንቁላል ደግሞ ይወስዳለኝ እና ይህን ይመስላል። ከወደዳችሁ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ አበረታቱኝ። ያ ጓደኛዬን እያሳቀችኝ ነው እዚህ ጋር እና ይህን ይመስላል እህቶቼ። ያው ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ፣ ግን እኔ ቪዲዮ ለመስራት ነው እና አብዛኛው ጊዜ ለመቅሰስ ጊዜ ነው ወይም ደግሞ ጠዋት ቁርስ ላይ ማለት ነው የምንጠቀመው። እንደዛ ነው እና አመሰግናለሁ። ሞክሩት፣ ትወዱታላችሁ እና አበረታቱኝ።